ሰላም እንዴት ናችሁ? ባለፈ ፕራክቲካል ትንሽ አይተን ነበረ። በሞተር ሰርኩት ላይ ሁለት አይነት ሰርኩቶች አሉ። አንደኛው ፓወር ሰርኩት ነው፣ ሁለተኛው ኮንትሮል ሰርኩት መሆኑን አይተን ነበረ ማለት ነው። ፓወር ሰርኩት የምንለው ሞተሩን ራን ሊያደርግልን የሚችል ዋናው ስሪ ፌዝ ፓወሩ ፓወር ሰርኩት እንለዋለን ማለት ነው። ዋናው ላይ ነው ማለት ነው። ኮንትሮል ሰርኩት የምንለው ደግሞ ለፓወር ሰርኩቱ ኮንትሮል የምናደርግበት ሜካኒዝም ኮንትሮል ሰርኩት እንለዋለን ማለት ነው። ይህንን እዚህ ጋር ብሬከር አለ ማለት ነው። ሰርኩት ብሬከር አለ፣ ኮንታክተር አለ፣ እዚህ ጋር ኦቨርሎድ አለ ማለት ነው። ሞተራችን አለ እዚህ ጋር ማለት ነው። እዚህ ጋር ኮንትሮል ሰርኩት ላይ እነዚህ የኦቨርሎድ ኮንታክት ፖይንቶች ናቸው ማለት ነው። የኦቨርሎድ ኮንታክት ፖይንት ናቸው። እዚህ ጋር ፑሽ በተን አለ፣ ስቶፕ ፑሽ በተን፣ ስታርት ፑሽ በተን አለ። እዚህ ጋር ኮንታክተራችን አለ ማለት ነው። ኤ1 ኤ2 ማለት ነው። የኮንታክተሩ ሰልፍ ሆልድ ደግሞ እዚህ ጋር አለ ማለት ነው። ስለዚህ ይህንን ስታርት በምንልበት ጊዜ ስታርት በምንልበት ጊዜ ኤ1 ኤ2 ኢነርጃይዝድ ይሆንና ይህንን ክሎዝ ያደርግልናል ማለት ነው። ይህንን ኮይሉ ወይም የኮንታክተር ኮይል ኢነርጃይዝድ በሚሆንበት ጊዜ የኮንታክተሩ ሜን ኮንታክት የሚባሉ ክሎዝ ያደርግልናል ማለት ነው። ስለዚህ ሞተራችን በቀጥታ ሳፕላይ ያገኛል ማለት ነው። ሞተሩ አብኖርማል በሚሆንበት ጊዜ ወይም ኦቨርሎድ በሚሆንበት ጊዜ ደግሞ ይህ ማለት ሴት ከተደረገው አምፔር በላይ በሚመጣበት ጊዜ ኦቨርሎድን ትሪፕ ያስደርግልናል ማለት ነው። ስለዚህ ትሪፕ ያስደረገልን ይህንን ሰርኩቱ በሙሉ ትሪፕ ያስደርግልናል። ይህንን ኦፕን በሚሆንበት ጊዜ ይህንን ክሎዝ ያደርጋል። ስለዚህ ይህንን ኢንዲኬሽን የኦቨርሎድ ኢንዲኬሽን ነው። ስለዚህ ይህንን ትሪፕ ካስደረገልን ሰርኩት በሙሉ ምን አደረገ ማለት ነው? ዲኢነርጃይዝድ ያደረገ ማለት ነው። ምክንያቱም ይህን ኤ1 ኤ2 ሳፕላይ ከተቋረጠ ኦልሬዲ ይህንን ዲኢነርጃይዝድ ይሆናል ማለት ነው ላይኑ። ስለዚህ ይህንን ሞተር ሴቭ ይሆናል ማለት ነው። ምክንያቱም ኦቨርሎድ ዲሌይ የምንለው ፕሮቴክሽን የምንለው በዚህ መንገድ ነው ማለት ነው። ይህንን ዲያግራም ዳይሬክት ኦንላይን ነው ማለት ነው። ይህንን በኮንትሮል ሰርኩት ላይ ስንሰራም ይህንን ላደር ዲያግራም ይባላል። ስኬማቲክ ዲያግራም ከሆነ ደግሞ ወደታች ማለት ነው። ይህንን ሰርኩት ወደታች ይሆናል ማለት ነው። ይህንን ላደር ዲያግራም ከሆነ ወደ ጎን ነው። ስኬማቲክ ዲያግራም ከሆነ ደግሞ ወደታች ማለት ነው። ቴንክ ዩ